እንዴት ከልክ ያለፈን ደስታ እደሰታለሁ አሉ። የመለከቱ ባለቤት መልአክ መለከቱን በአፉ ላይ ደቅኖ ንፋ የሚባልበትን ትእዛዝ እየጠበቀ ሳለ ብለው ተናገሩ። የዛን ልክ በሚነፋ ጊዜ የሰማይ የምድር ፍጥረት እንዳለ ያልቃል። ልክ ሲነፋ ጊዜ ከሃዲያኖች ይህን የሚሰሙ ሰዎችም ሆኑ ጋኔኖችም ሰይጣንም የዛኔ ነው ፍጻሜዋ። አደምና ሐዋን ከጀነት እንዲባረሩ ያደረገው አሳስተዋቸው የዛኔ ነው የሚሞተው። አላህ በቁርአን አላህን ጠየቀ። የዛኔ በሰማይ ላይ ያለ ቃለ ረቢ አንዝርኒ ኢላ የውም ዩብዓሱን አለ። ጌታዬ ሆይ ሰዎች እስከሚቀሰቀሱበት ቀን ድረስ አቆየኝ አትግደለኝ ብሎ ተማጸነ። ሞት እንዲዘለው ፈልጎ ነበር። የሚቀሰቀሱበት የሚለውን አስቡት። ይሄ ትንሣኤ ቀን እንዲያልፈውና ሰዎች እስኪነሱበት ቀን ድረስ እስከዛ መቆየት ፈልጉ። ቃለ ኢነከ ሚነል ሙንዘሪን አለ። አንተ ከሚቆዩት ነህ ኢላ የውሚል ወቅቲል ማዕሉም፣ ነገር ግን አንተ እንደጠየቀው ሳይሆን እስከታወቀው ቀን ድረስ። መቼ ነው ያ? የዘመኑ ፍጻሜ ላይ ማለት ነው። የዘመኑ ፍጻሜ ላይ መሆኑ እንዴት ከተባለ አላህ በቁርአን ላይ ብሏል፣ በመለከቱም ላይ ይነፋል፣ የዛኔ በሰማይም በምድር ያለ ፍጥረት ሁሉ ያልቃል አለ። ሰይጣን አሁን የት ነው ያለው? ምድር ላይ ነው ያለው አይደለ? ከሰማይ ተባሯል። በምድር ያለ ሁሉ ይጠፋል ሲል ጊዜ የዛኔ እርሱን ያጠቃልለዋል። ይታቻል። ይህ ነው እና የዛኔ በሚነፋ ጊዜ የምድር ሰዎችም እንስሳቶችም ሁሉ እንዳለ ይጠፋሉ። ይህ ድምፁ ወደ ሰማይ የሚሄደው ይህ ድምፅ ወደ ይሄዳል? ወደ ሰማይ ይሄዳል። ከዚያ በኋላ የሰማይ መላእክቶችም እንዲሁ የዛኔ ፍጻሜያቸው ነው። ማንኛውም ጅማሬ አካል ያለው አካል ፍጻሜ ያለው በሰማይና በምድር ያለ ሁሉ። ልብ በሉ አላህ ቃሉ ላይ ምን አለ? ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም አለ። በሰማይ በምድር ያለ ሁሉ ጠፊ ነው አለ። የክብርና የልቅና ባለቤት የሆንኩት እኔ አምላክ አላህ ብቻ ስቀር እያለ ይናገራል። ስለዚህ ሁሉም የዛኔ ፍጻሜያቸውን ያገኛሉ። ሰማይም ትፈራርሳለች፣ ምድርም ትፈራርሳለች። በሰማይ የምናያቸው እነዚህ ከዋክብቶችና ፀሐይ፣ ጨረቃም የዛኔ ፍጻሜያቸው ይሆናል ሁላቸው። ኢዘ ሸምሱ ኩዊረት። ለዚህ ነው እነዚህ የቁርአን አንቀጾች ታች ላይ ያሉት ስለዚህ ነው የሚናገሩት። ወኢዘ ንጁሙ እንከደረት፣ ኢዘ ሰማኡ እንፈጠረት። ሰማይ በተቀደደች ጊዜ ይላል። ሰማይ የዛኔ እንደዚህ ጠንካራ ሆና ምስላ የምናያት የዛኔ ትፈራርሳለች። ወኢዘ ልከዋኪቡ እንተሰረት፣ ከዋክብቶቹን በረገፉ ጊዜ ይላል። ከዋክብቶች ወደ ምድር ይረግፋሉ። ከዚያስ ወኢዘል ቢሃሩ ሱጅረት፣ ባህርም በተቀጣጠለች ጊዜ ይላል። ማለት ከሰማይ ከዋክብቶች እነዚህ ግዙፍ ከዋክብት በሚወድቁ ጊዜ ምድር ላይ እሳተ ገሞራ አለ፣ ውሃ አለ አይደል? ያንን በሚመታ ጊዜ እሳት ይወጣል፣ ውሃ ጋር ይቀላቀላል። ውሃ የች ዓለም በእሳት ትጥለቀለቃለች። ሱጅረት፣ እሳት በተቀጣጠለች ጊዜ እያለ ይናገራል። ባህሯ በተቀጣጠለች ጊዜ ከዚያ በኋላ ሁሉም ይጠፋሉ። ማን ይቀራል? አራቱ መላእክቶች ይቀራሉ። ሁሉም ከጠፉ በኋላ አራቱ መላእክት በመለከቱ አይደለም የሚሞቱት፣ በአላህ ስብሐነሁ ወተዓላ ትእዛዝ ነው። ማን ይቀራሉ ከተባለ ጅብሪል ይቀራል፣ ሚካኤል ይቀራል፣ ኢስራፊል ይቀራል፣ መለኩል መውት ይቀራል። እነዚህ አራቱ ይቀራሉ። መልአኩ ገብርኤል፣ ሚካኤል፣ ኢስራፊል እና መለኩል መውት የሞት መልአክ። እነዚህ አራት ታላላቅ መላእክቶች ደረጃቸውን በጣም ላቅ ያለ ነው። ሁለቱም ከሰው ልጅ ህይወት ጋር በተያያዘ ነገር እየተወከሉ ናቸው። መልአኩ ገብርኤል መንፈሳዊ ህይወትን በማነጽ ላይ፣ መለኮታዊ ራእይን ለነቢያት በመስጠት፣ መልአኩ ሚካኤል ደግሞ ሲሳይን ላይ የተለገሰ ነው፣ ዝናብን ለማውረድ እንዲሁም ቡቃያ ለማብቀል የተወከለ መልአክ ነው። አላህ ዝናብን እንዲወርድ በሆነ ቦታ ባዘዘ ጊዜ ሚካኤልን ያዘዋል። ሚካኤል ያን ነገር እንዲወርድ ያደርጋል። ሌላኛው ማን ነው? መለኩል መውት የሰው ህይወትን በማውጣት ላይ ነው። ኢስራፊል ደግሞ ምንድን ነው? ዓለም ትፈጸም ዘንድና ዳግም ትንሣኤ ሰዎች ያደርጉ ዘንድ መለከትን የሚነፋው መልአክ ነው። በዚህ ጊዜ አራቱ መልአክ ይቀራሉ። አላህ ስብሐነሁ ወተዓላ እያወቀ መለኩል መውትን ይጠይቀዋል። እሱ ነውና ስለ ፍጥረታት ሁሉ ህይወት ተጠያቂ። ፍጥረትን ሁሉ ሩሓቸውን የሚያወጣውን አካል እሱ ነው መጠየቅ አለበት አይደለም? ያ መለኩል መውት ይለዋል አላህ፣ አንተ የሞት መልአክ ሆይ መን በቂየ ሚን ዒባዲ፣ ከባሮቼ ማን ቀረ ይለዋል። ፈየቁል መለኩል መውት ምን ይላል? ያ ረቢ በቂየ ጅብራኢል ወሚካኢል ወኢስራፊል ወአና ዓብዱከ ልፈቂር ይላል። ጌታዬ ሆይ መልአኩ ገብርኤል ቀርቷል፣ ሚካኤልም ቀርቷል፣ ኢስራፊል ቀርቷል፣ እንዲሁም እኔ ደካማ ባሪያ ቀርተናል። እኔ ደካማ ባሪያ ብሎ ለምን ገለጸ? ተመልከቱ። የፈለገ ሀያል ቢያደርገው እንኳ ይህን መልአክ ህይወትን ሁሉ እንዲያጠፋና እንዲያወጣ ስልጣን ቢሰጠውም ከአላህ ስር ሲታይ በጣም ደካማ ነው። ደካማነቱን ይገልጻል። እኔ ደካማ ባሪያ ብሎ ራሱን ይገልጻል። ምን ያክል ተዋضዕ ያላቸው ናቸው መላእክቶች።
ያን ሁሉ ህይወት ያጠፋው ነው ብሎ የሚፎክሩ አይደሉም ከአላህ ፊት። ለን የስተንኪፈ አልመሲሁ አን የኩነ ዐብደን ሊላሂ ወለል መላኢከቱ አልሙቀረቡን። አላህ በቁርአን ላይ ሲናገር ሱረቱ ኒሳ መጨረሻው ገጽ ላይ መሲሁም ሆነ እንዲሁም እነዚያ ታላላቅ የቅርብ መላእክቶች ለእኔ ባሪያ ከመሆን የሚጸየፉ አይደሉም ይላል። በደስታ ነው ይሄን ቃል የሚለው። ከዚያ አላህ ምን ይለዋል? ያ መለኩል መውት ቀደይቱል መውት ዐላ ኩሊ ዒባዲ ፈቅቢድ አርዋሐ ሃኡላኢ አልመላኢካ ይለዋል። አንተ የሞት መልአክ ሆይ ሞትን በሁሉም ባሮቼ ላይ ሞትን ወስኛለሁኝና እነዚህን መላእክቶች ሂድና ነፍሳቸውን አውጣ ይለዋል። ፈየሙቱ ጅብሪል ወሚካኤል ወኢስራፊል። ጅብሪል ይሞታል፣ እስራፊል ይሞታል፣ መለከቱ ላይ የነፈሰ ይቀር፣ ሚካኤል ይሞታል። ማን ይቀራል? አሁን መለኩል መውት ብቻውን ይቀራል። የፍጥረትን ሁሉ ሩህ አውጥቶ ከጨረሰ በኋላ የመጨረሻው እርሱ ይሆናል። የእርሱንስ ህይወት ማን ነው የሚያወጣው? ያ አላህ እያወቀ ይጠይቀዋል። አሁንም ያ መለኩል መውት መን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ፈየቁል ያ ረቢ በቂቱ ዐን ዐብዲከ አልፈቂር፣ እኔ ደካማ ባሪያህ ቀርቻለሁኝ አንተ ጌታዬ ይላል። ያ መለኩል መውት ይለዋል አላህ ሱብሓነሁ ወተዓላ፣ አንተ የሞት መልአክ ሆይ እኒ ቀደይቱ አልመውተ ዐላ ኩሊ ዒባዲ ፈሙት፣ እኔ በባሮቼ ላይ ሁሉ ሞትን ወስኛለሁኝና ዛሬም ያንተ ቀን ነው በል ሙት ይለዋል። በአላህ ሱብሓነሁ ወተዓላ ትእዛዝ ወዲያው ይሞታል። ፍጥረት ሁሉ የዛኔ ያልቃል። ወይብቃ አላህ በቁርአኑ ላይ ሲናገር ምን አለ? ይህም በትንቢት ደረጃ ወደፊት የሚሆነውን ኩሉ መን ዐለይሃ ፋን አለ። በሰማይ በምድር ያለ ሁሉ ጠፊ ነው አለ። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ የክብርና የልቅና ባለቤት የሆንኩት እኔ አምላክህ አላህ ብቻ እቀራለሁ የዛኔም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሱመ የጥዊ ላሁ ሰማዋት ሰብዕ ቢየሚኒህ والأرضين السبع بيمينه فيهزهما هزا فيقول لمن الملك اليوم لله الواحد القهار. يزاني ما الله سبحانه وتعالى سماين سباتن سمايت بكنج سباتن مدر بكراجو يزاتشو يوزوزاتشو فيقول نديهم من الله لمن الملك اليوم زاري نكسنا الناس مثلما النيرة أين ملك الأرض يمدر بالا سلطانو الناس مثلما زاري هيتالو ما نم يملس يلا شلون يكرر الله راسو يملسال من يلال ሊላሂ ልዋሒድ ልቀሃር፣ ዛሬ ንግስናና ሹመት አንድና አሸናፊ ለሆንኩት ለእኔ ለአላህ ብቻ ነው ይላል። ثم يمكث 40 አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ለ40 ጊዜ ይቆያል አሉ። 40 ዓመት ይሁን 40 ወር ይሁን 40 ቀን አልተገለጸም ይላል ዘጋቢ። ከዚያ በኋላ ምን ይሆናል? ዳግም ትንሣኤን ያዛል አላህ። ማንን ያስነሳዋል? ቀድሞ ኢስራፊልን ያስነሳዋል። እርሱ መለከትን ይነፋ ዘንድ ዳግም ወዲያው ያ መልአክ ይነሳና መለከቱን ሲነፋ ጊዜ የምድር ፍጥረት ሁሉ እንዳለ የሰማይ እነዚያ የሞቱት ሁሉ ይነሳሉ። መላእክቶችም ይነሳሉ፣ ሰዎችም እንዲሁ ከቀብራቸው ይነሳሉ። አጠቃላይ ፍጥረት ሁሉ ይነሳል። የመጀመሪያው ትንሣኤ ግን ማን ነው? የመጀመሪያው ትንሣኤ ከፍጥረት ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ለዚህ ማስረጃ ቃል በቃል ሲናገሩ ቡኻሪ እና ሙስሊም ላይ በተዘገበ ሐዲስ ምን አሉ? አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውም ልቅያማ አሉ። የትንሣኤ ቀን መጀመሪያ ከቀብሩ ተከፍቶለት የምወጣው የመጀመሪያው ትንሣኤ እኔ ነኝ አሉ። ከስሞቻቸው መካከል አንዱ ስማቸው ነቢ ሰለላሁ ዐለይሂ ወሰለም ማን ነው? አልሓሽር ቃለ ነቢ ሰለላሁ ዐለይሂ ወሰለም ሊየ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሓሽር ወአነ አልዓቂብ። ሓሽር ማለት አስነሺ ቀስቃሽ ማለት ነው። ይህ አንዱ ስማቸው ነው። ያ ማለት ምን ማለት ነው? ሊአነ ናስ ዩሕሸሩነ ሚን ተሕቲ ቀደሚሂ ዐለይሂ ሰላቱ ወሰላም የውም አልቂያማ ሱሚየ ቢዛሊክ። አስነሺ ወይንም ቀስቃሽ ተብሎ የተሰየሙበት ምክንያት ምንድን ነው? ትውልድ ሁሉ የትንሣኤ ቀን ከእርሳቸው እግር ስር ስለሚነሳ ነው። እርሳቸውን ነው አላህ መጀመሪያ እንዲነሱ የፈቀደው። ወደ ጀነት መጀመሪያ እንዲገቡ የፈቀደውም እርሳቸው ናቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉ አልጀነ የውመል ቂያማ፣ የትንሣኤ ቀን መጀመሪያ ገነትን የምገባትም እኔ ነኝ አሉ። ያችን ታላቅ ሀገር በእርሳቸው ነው የሚጀምረው። በቃ አንተ ግባ ቀድመህ ይላቸዋል። አረ መግባት ብቻ አይደለም፣ የገነትን በር እርሳቸው ናቸው የሚያስከፍቱት። ቃለ ነቢ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲህ ፈየቁሉ አልኻዚን መን አንተ ፈአቁሉ አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ። የትንሣኤ ቀን የገነትን በር ሂጄ ማስከፍታት እኔ ነኝ እያሉ ነቢ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ሁሱ በእናትህ ቀዷ ስንሰግድ ምን ብለን ነው የምንነይተው? በልልኝ ልስማህ። እህቴ በመጀመሪያ ልናውቅ የሚገባው ነገር ይህ መልእክት ለሁላችሁም ነው። በእናትህ ተብሎ አይጠየቅም። እሺ ኢዛ ሰአልቱም ፈስአሉ ቢላሂ ሱብሓነሁ ወተዓላ በስ። መጠየቅ ስትፈልጉ በአላህ ብቻ ጠይቁ፣ በሌላ አካል አትጠይቁ። እሺ በእናትህ የሆነብህ በአባትህ ምናምን። እንዲሁም መሀላ አብዛኞቻችን እናቴ ትሙት አባቴ ይሙት ምናምን እያለን እንምላለን። ስህተት ነው። ይሄ ክልክል ነው። ይህ አንዱ የሽርክ አይነት ነው። ሽርኩን አስገር።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል፣ ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻችሁ አትማሉ፣ በአያቶቻችሁም አትማሉ። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ደግሞ ዝም ይበላሉ። ግልጽ ነው አይደለ? ስትምሉ በአላህ ስብሓነሁ ወተዓላ ብቻ ማሉ። ይህን የታዘዛችሁት በአባቶቻችሁ፣ በእናቶቻችሁ፣ በአያቶቻችሁ ፈጽሞ በፍጥረታት መማል አይቻልም። በአንድ በፈጣሪያችሁ በአላህ ስብሓነሁ ወተዓላ ብቻ ነው የምትምሉት። ሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መሐላን አስመልክተው እንዲህ ብለዋል፣ መን ሐለፈ ቢገይሪላሂ ፈቀድ ከፈር አው አሽረክ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ ብለዋል። ስለዚህ አንዱ የሽርክ አይነት ነው፣ ሽርኩን አስገር ያኔ። ስለዚህ ሰዎች ጥንቃቄ አድርጉ፣ አትማሉ በእናቶቻችሁ። በእናቴ ትሙት አባቴ ይሙት ስትጠይቁም እንዲሁ በእናትህ በአባትህ ምናምን እየተባለ አይጠየቅም። በአላህ ስብሐነሁ ወተዓላ ብቻ ጠይቁ። አንደኛ ነው። ሌላው ነገር ቀባ ሶላት ስትሰግድ ምንድነው ምን ብለን ነው የምንነይተው? አንደኛ ልታውቁ የሚገባው ነገር ንያን በተመለከተ በልባችሁ ነው የምትነይቱት። በልባችሁ ነው የምትነይቱት። ለምሳሌ ያለፋችሁ የዙሁር ቀባ ካለ የዙሁርን ቀባ እሰግዳለሁኝ ብላችሁ በልባችሁ አስባችሁ መስገድ ብቻ ነው። ግልጽ ነው አይደል? በአንደበታችሁ አይደለም የሚነየተው። አንየቱ መሐሉሃ አልቀልብ፣ የንያ መገኛ ቦታዋ ልብ ላይ ነው። ወተለፉዙ ቢንየቲ ቢድዓ፣ ንያን በአንደበት ማለት ቢድዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችም በአንደበታቸው አልነየቱም። ግልጽ ነው። ስለዚህ በልባችሁ ነው የምትነይቱት። ንያ ግድ ነው። እንደሚታወቀው ማንኛውንም መልካም ስራ ስትሰሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢነመል አዕማል ቢንኒያት፣ ስራዎች ትክክለኛ ሊሆኑ የሚችሉት በንያ ነው። ነገር ግን የንያ መገኛ ቦታ ልብ ላይ እንጂ አንደበት ላይ አይደለም። እሺ፣ በልባችሁ ከንየታችሁ በቂ ነው። አላህ ሱብሓነሁ ወተዓላ ያዕለሙ ማ ፊ ቁሉቢኩም፣ በልቦቻችሁ ውስጥ ያለውን ሁሉ ያውቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።